ኧረ በለ እሺ እኔ ተሳክቶልናል። ኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ውበቷ ማራኪ ፍቅሯ የጀግና ልብ ጀግናን አንበርካኪ ፈገግታዋ ልዩ ነጫጭ ጥርሶቿ ልክ እንደ በረዶ ማነው እምቢ የሚለው በዚህ ልጅ ተወዶ ደሞ እኮ በቃላት አይደለም ፍቅርን ያወራችሁ በዜማም አይደለም ፍቅርን ያዜመችው የምትወደውን ሁሉን ነገር ትታ ቤተሰብ እያላት አትጂ ሩታ ከሁሉም ነገር ፍቅሯን አስበልጣ ሀገር አስደነቀች ወደሱ ስትመጣ አያችሁ የምር አፍቃሪ ናት ይህንን ማይቶ እሱስ መቼም ቢያላት ልንገርሽ ሩታ አንቺ ትለያለሽ ዛሬ ተቀይሮ ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ቤተሰቦቻችን? ዛሬ እንግዲህ ቤተሰቦቻችን በሚገርም ቪዲዮ ወደ እናንተ ተመልሰንላችኋል ማለት ነው። ቤተሰቦች ዛሬ አንድ ሆቴል ላይ ምርጥ የራት ፕሮግራም ልናደርግ ነው። ሩታን ቀድሜ ደውዬላታለሁኝ። እኔና ሩታ ቀድመን መተን ኤፍሬም እና ሀይሚ ደግሞ አንድ ስጦታ አላችሁ ላንተና ለሩታ ብለውናል። እኔ ስጦታውንም ለማየት ጓጉቻለሁኝ ምን እንደሆነ በጣም ምርጥ ሰርፕራይዝ ነው ያላችሁ ተብለናል። ያንን ሰርፕራይዝ እንግዲህ በደስታ ነው የምንጠብቀው። ቀድሜ ሩታን የጠራዋት እነ ኤፊ እና መጣች ቤተሰቦቻችን ሩታ መታለች። የቀን ጨለማ ዘመኔ እምባዬ ቁጥሮ ሐዘኔ ከወደኩበት ብነሳም ባንቺ ብርታት ነው አረሳም በፍጹም አምሮብሻል። አይ በደንብ ቀጠሮ አክባሪ ነች ቤተሰቦቻችን። ያው እንደዚህ አምሮባት ነው የመጣችው። ያሳፈርከኝ ነው ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የኔ ጉዳይ የኔ ኑሮ ካሁን ዛሬ እንግዲህ የራት ግብዣ አለሽ። ከራቱን ባለፈ ደግሞ ኤፊና ሃይሚ ለኔና ላንቺ ትልቅ ሰርፕራይዝ አለን ብለውኛል። ያንን ሰርፕራይዝ ለማየት በጣም ጓጉቻለሁ። በጣም ደስ ይላል። እና አልነገርከኝም? አልነገርኩሽም? ሰርፕራይዝ አይነገርም ላይ ትንሽ ማስተካከለ እንግዲህ ቤተሰቦች ራታችን ደርሶ ግን እነ ኤፍሬም አልደረሱልንም። ዋው አልመጡም። ምግቡ ሲመጣ ደረሱ ማለት ነው። አሪፍ ሰዓት ላይ ደርሰዋል። ዋው አሎ ሳንቺ ያምራል። ዋው በጣም ነው ወንድማረ ቁሙ ግዙልኝ ያምራል የምር የኛ የታለ የኛ ሰርፕራይዝ እናንተ የለም ግን ድረስ ሲለን ምግብ ላይ ነው የደረሰው። ሰርፕራይዝ ነው ፎቶ ላይ ዋው ጀርባም አለው እንወዳቸዋለን ነጥቻለን ለኛ ነው ወይ ለኛ ነው እና ታዲያ እናንተ ፎቶ ያለ የኔ ወንድም አመሰግናለሁ። በጣም ነው የሚያምረው የእውነት ስለወደዳችሁት እናመሰግናለን። ከፍተን ማየት እንችላለን። አሁን ያስፈልጋል ምግቡ ላይ አሁን ያስፈልጋል። የኔ ኑሮ ካሁን በኋላ ያንቺ ሆኗል። እንግዲህ እንደሚያምርባችሁ ተስፋ እናደርጋለን። ካላማረም እንቀይራለን። ሩታ እንግዲህ ቤተሰቦች የወደዱት ይመስላል። ምናልባት ኧረ በለ
እሺ ነይ ተሳክቶልናል። ባቻው እንዴት በዚህ ራሱ ሳይበላ ያምር የወደታችሁ በጣም ነው የሚያምር። እኔም እንደሩታ እወደዋለሁ። እንዲለየኝ አልፈልግም። ገባ ቦይፍሬንድ እኮ ወደፊት አብሬ እኮ ነው የማስበው ብዙ ነገር የኔ ሰው እኮ የራሴ እኮ ነው ራሴ ነው ገባ። ስለዚህ ያ ሰው የሆነ ነገር አይቼበት ስናገረው ስንጨቃጨቅ አንዱ ወክ ሴት ልጅ የምትጨቃጨቀው ስትፈልግ ዋው ስትወድ ዋው በቃ ነገሩን ፊክስ ለማድረግ ካላት ጉጉት ነው ገባ። በቃ ነገሩ እንዴት ነው መስመር ይዞላት ቆቅም ይመስላችሁ እና ነገሩ ነው የሚያጨቃጭቀን እንጂ አንተ አይደለም። ምንድነው የሚባለው? ያምራል። ኧረ መስማው ሽክ ብላችሁ የለ እንዴ? እና የተሰማኝን ትንሽ ነገር ጽፌያለሁ ግጥም እና በደንብ አዳምጡኝ። የፍቅር ቀመር እርሱ ማለት ነው። የሆሄያት ብዛት፣ የቃላት ድርድር፣ የቀለም ክምችት፣ የቋንቋዎች ቀመር ቅኔን በመቀኘት ፍቅርን ለማብራራት ለየት ባለ መንገድ ዜማን በማውጣጣት ትንሹ ትልቁ ወጣቱ ጎልማሳው ፍቅርን ለመግለጽ በሚያምር ቅላጼው በዜማና ቅኔ ልብን ለመማረክ በቆንጆ ቃላቶች ጀግናን ለማንበርከክ አፍቃሪ ላፈቀረው የሚደረድረው የሆሄያት ብዛት የቃል ክምችት ነው። ግን ፍቅርን ሊያወራ እንጂ ከቶ መች ሊኖረው። ፍቅር እንደዚህ ነው። የቃል ብቻ ሳይሆን ፍቅር የተግባር ነው። ፍቅር የቃላት ብቻ ለመሆኑ የሚተረክ ሳይሆን የሚኖር መሆኑን አየሁኝ አፍቃሪ ለፍቅሯ መስዋዕት ስትከፍል በፍቅሩ ተማርካ አብርሽ አብርሽ ስትል። አረ ትገርማለች። አፍቅራ በፍቅሯ የምታሸንፍ ነች። ውበቷ ማራኪ፣ ፍቅሯ የጀግናን ልብ ጀግናን አንበርካኪ፣ ፈገግታዋ ልዩ፣ ነጫጭ ጥርሶቿ ልክ እንደ በረዶ ማነው እምቢ የሚለው በዚህ ልጅ ተወዶ። ደሞ እኮ በቃላት አይደለም ፍቅርን ያወራችሁ፣ በዜማም አይደለም ፍቅርን ያዜመችው። የምትወደውን ሁሉን ነገር ትታ ቤተሰብ እያላት አትጂ ሩታ፣ ከሁሉም ነገር ፍቅሯን አስበልጣ ሀገር አስደነቀች ወደሱ ስትመጣ። አያችሁ የምር አፍቃሪ ናት። ይህንን ማይቶ እሱስ መቼም ቢያላት። ልንገርሽ ሩታ አንቺ ትለያለሽ፣ ለፍቅሯ የምትሞት የምር አፍቃሪ ነሽ። ውዴ ስሚኝማ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። የቆንጆዎች ቆንጆ የጀግናዎች ጀግና ልቡን የከፈተ ዳግም እንደገና። በጣም የዋህ ሰው ነው ለሚወደው ሰው ሟች፣ ለራሱ የማይኖር ለሌሎች መኖርን ሁሌ የማይሰለች። በሌሎች ፈገግታ እሱ የሚደሰት ካለው የሚቆረስ ፍጹም የማይሰስት። አንቺ የወንድሜ ሚስት የወደፊት ምራቴ ስለ ውዱ ባልሽ አድምጪ ልንገርሽ፣ ምርጫሽ ትክክል ነው ከቶ መች ተሳሳትሽ። ለራሱ ሳይሆን ላንቺ የሚኖርልሽ ፍቅሩ ያሸነፈሽ ጀግና ነው የልብሽ። አንቺ እንዳፈቀርሽው እሱም አፍቅሮሻል፣ በውብ ማንነትሽ ተሸንፎልሻል። ካንቺ ጋራ ሊሆን ወዶ ፈቅዶልሻል። በቃ ምን ልበል እኔ ወደሽ ነሽ ወዳችኋለሁ። እንታይ እንዴ ማቹ ምንሽ ከዘሩ እንዴ አሁን ይለቃቸዋል። ስለዚህ